ከዮሐንስ 1:3 ጀምረህ አንብብልኝ። ዮሐንስ 1:3 አውጣ። በቃ ዮሐንስ 1:3 እኔ እናንተ ነው የምናወራው፣ እነሱን ተዋቸው። እኔ እናንተ ነው የምናወራው። እንደዚህ እንድናወራ ከፈለክ አሳያለሁ እንዴት እንደማደርግ። ቀጥል። እሺ አንተ አትንጫጫ። በቃ ኢየሱስ እግዚአብሔር የተባለበትን እግዚአብሔር ስለመሆኑ እያንዳንዱ ማስረጃ ሰጣለሁ። አንተ ብቻ አትንጫጫ፣ አትንቦቅቦቅ። እግዚአብሔር ቤክፈትና ናበዝ አጀንዳህን ሁሉ ያፈርሰዋል። እመነኝ። ፓክ የፈረስክ ነው። ወሬት ነው የምታፈርሰው። አሁን ወሬ አታብዛ። እንደዚህ ይላል። ቤክፈትና ና እኔ ላይቭ ክፈትና ኮስት ላክልኝ። እሺ ኢምራን፣ እሺ ቀጥል። አንብበው። በመጀመሪያ ሎጎስ ነበረ፣ ሎጎስን በእግዚአብሔር ዘንድ ነበር። እኔ አነበዋለሁ። ቆይ መጽሐፍ ቅዱስ እኔ አነበዋለሁ። ክርስቲያኖች ነን ዛሬ። ክርስቲያን ስለሆንክ የአንተ ነው ማለት ነው። 10 ደቂቃ ነው የምንጠቀመው። ብዙ ኖ እንደዚህ ይላል። ከቁጥር 3 ጀምሮ አንብበው። ኢምራን ላክልኝ። እሺ ሁሉ በእርሱ ሆነ፣ ከሆነውም አንዳችስ እንኳ ያለ እርሱ አልሆነም። በእርሱ ሕይወት ነበር፣ ሕይወትም የሰው ብርሃን ነበረች። ብርሃንም በጨለማ ይበራ ነበር፣ ጨለማም አሸነፈ። ይበቃሃል። ሁሉም በእርሱ ሆነ፣ ከሆነውም አንዳች ከእርሱ ውጪ አልሆነም። የትኛው ወደ አንድ ስትመለስ በመጀመሪያ ቃል ነበረ፣ ቃልም በእግዚአብሔር ዘንድ ነበረ፣ እርሱ ራሱ እግዚአብሔር ነበረ ስለሚለው ነው ኮንቴክስቱ የሚያወራው። ዕብራውያን 1:2 ላይ ሂድልኝ። ዕብራውያን 1:2 ኢየሱስ ፈጣሪ ስለመሆኑ እዚህ ጋር ቁም። የት ነው እዚህ ጋር ቁም። ዮሐንስ 1:6 እሱ ላይ እናወራለን። እሺ የለም ዶሮ እሺ በል ሂድና። እሺ የሚባል ነገር የለም። በሰላም ማውራት የሚፈልግ ሰው ካለ በሰላም እናወራለን። እኔ ቤቴ ወላሂ አሁን 23% ነው። አንድ ጊዜ ልጁን አውርደውና ኢምራን ጋር እንገናኝና ተመልሰን ላውራ አይደለም። ይኸውልህ ኢምራን አልማሽ ኢብራሂም ለአንተ ሰው የጤነኛ አይደለም እንዴ? ኢብራሂም እኔ ለአንተ አይደለም የማወራው። እኔ እናንተ እንተዋወቃለን። ለአንተ አይደለም የማወራው፣ ለጀማው ነው። ጀማውን ስለዋሸነኛ ጤነኛ አይደለም እንዴ? ቆይ ማንኛውም ሰፈር ውስጥ እንትን ና እስኪ ምን አይነቱ አንድ ጊዜ የሚውታረግና ደቂቃ ይዝላቸዋለሁ። በደቂቃ ከመምህር ዮሐንስ ጋር ከእሳቸው ጋር ትጨርሳለህ። መምህር ዮሐንስ ናቸው ወይም ደግሞ መማር ያለዋለሁ። ከእሳቸው ጋር ከጨረስክ በኋላ መልሱን እመልስልሃለሁ። ሚዩቴን ትይዛለህ። ሚዩት እንዳታነሳ። ይሄ ባትሪ 2% ነው ያለው። ከዘጋቢኝ በሌላ አካውንት እመጣለሁ፣ ታስገቡኛላችሁ። እሺ አትሊስት ሳኪት ነው እንደምትከራከረው ምን ሆነ ነው? አብሽሪ። አይ አለኝ፣ ቻርጅ ሰክቼ ነው የማወራው። አብሽሪ። ቀጥሉ። እሺ ቀጥሉ። ይቅርታ። እሺ ኢምራን ሰላም ነው? እንዴት ነው? እንዴት ነው አለሁ። ለምን ሚዩት አደረጋችሁኝ? በዛኛው በዋናው አካውንት ጊፍት ሰጣን አስገባልከኝ መጣሁኝ እና ማሻአላ በቃ አሁን ያው ትልቁ ይላል። ቆይ አንዴ ትልቁ ይላል። አሁን ግን እስኪ ቆይ አንዴ ቆይ አንዴ እሺ ላውራና አንዴ ልንገርህ። ትቀጥልሽ ችግር የለም አለ እንደያ በእነዚህ መንፈስ እንቀጥል ደስ ይላል። እንቀጥላለን። አሁን አንድ ልጅ ሙስሊም ክርስቲያን ነው። የልጅ ቅድም ያወራው ልጅ ላሰማ እስኪ እና ቤቱ ነው እስኪ እየሰለመን ያልከኝ ክርስቲያን ያልከኝ ልጅ አሁን ያናገርከው እንግዲህ እሺ ቀጥል። አሳይ በጭፍን አልቀጥልም። ከዛ ወደ ቤቱ ይገባል። ቤቱ ገብተህ ስታይ ቤቱ ምን እንዳለ ይልሽ ነው። ሆነ አማራ ሆነ ኦሮሞ ሆነ ወንድም ሆነ ምንም ልዩነት የለም ብስልና ማለት ነው። እና ያው ሪፖስት የሚያደርጋቸውን ቪዲዮዎች ስታያቸው እነኚህ ስትለና ይህ ድራማ አይደለም፣ ኢምራን ሼም አይደለም። አሁን በዚህ አሁን ሪከርድ ያደረኩት ቪዲዮ ነው እና እንደ አሁን ድራማ ሰው እየሰለመ ነው ማለት ሼም አይደለም። አሁን ሙስሊሙን ድጋሚ እያሰለማችሁ ትንሽ አይከብድም? ግን አሁን እዚህ ጋር እንጠይቅልኝ፣ ግን አንተ ከየት አገር ሄት ነው? እኔ አሁን በአክሱም አቅራቢያ አድዋ አካባቢ በዛ ገጠራማ አካባቢ ልጅ ነኝ። እኔ አሁን በከተማ ነው የምኖረው፣ ተማሪ ነኝ ማለት ነው። እኔ አሁን አድዋ ነው ያለሁ። አድዋ ነው ያልከኝ? አዎ አድዋ አካባቢ ነኝ።
ኦኬ፣ አድዋ አካባቢ ነው። ውቅሮን ታውቀዋለህ? አዎ አውቃለሁ። እሺ፣ ውቅሮ የምን ሀገር ነው? ውቅሮ የሰዎች ነው። አይ ስልክ ያው አብዛኛው ሰው ክርስቲያን አይደለ? እሺ፣ ውቅሮ እንትን አሁን ውቅሮ ምሳሌ አሁን የኔ አያት አልኩ፣ የኔ አያት የውቅሮ ሰው ናቸው። ውቅሮ የምታውቀው ከሆነ አሁን ውቅሮ ላይ ታላቅ እንትን ናቸው፣ ተምረዋል፣ ደረሳ ናቸው አያቴ ማለት ነው። አሁን ከየት ቤተ እምነት ነህ አንተ? እኔ ኦርቶዶክስ ነኝ። ኦርቶዶክስ ነህ? እሺ ጥያቄ ልጠይቅህ? እሺ። ወላሂ አሁን እንደምጠይቅህ አላውቅም፣ ግን ስልክ ብዙ ጥያቄዎች አሉ ክርስትና ላይ። ከምን ልጀምርልህ? እኔ ምንም ክርስትና ላይ እኮ ምንም እኛ የምናውቀው ነገር የለም። አንዳንዱ ቴዎሎጂ ከጊዜ በኋላ የመጣና በጣም አወዛጋቢ ቴዎሎጂ ነው ታውቃለህ? ምሳሌ ስላሴ እንደዛ ነው። እኛ አሁን ቄሶች እንኳን ሳይቀሩ አለቃታት ይባላሉ። አሁን ተማሪዎች ማለት ነው መዝሙር ብቻ ነው የሚያውቁት እንጂ ስለ መጽሐፋቸው ምንም የሚያውቁት ነገር የለም። ተራሶ ምንም የሚያውቀው ነገር የአባቱ ሃይማኖት እየተከተለ ነው እንጂ ምንም የሚያውቀው ነገር የለም። እሱም ሳይቀር ምንም እንደናንተ አያውቀውም መጽሐፍ። አዎ እኛም እኮ ያለን እሱን ነው። በጣም ታዝናለህ። ኢትዮጵያ ላይ ያለው ምዕመኑ ገልጸኸዋል። አንተም አሁን አንተ ኦርቶዶክስነት ላይ ነው ያለው አይደለ? አዎ የአባታችን ሃይማኖት ስለሆነ እዚህ ወይ ለቀህ ትሄዳለህ እንጂ ቀይረህ ለመኖር ከባድ ነው። እስከ አካላት መቁረጥ የሚያጋጥም ቦታዎች አሉ። ምንም ልትቀይርስ ከባድ ነው። ወይ አገር ትቀይራለህ። እረዳለሁ። በጣም ብዙ ያደርሳሉ፣ ስቃይ ያደርሳሉ ማለት ነው። ግን ደግሞ እንዳትወጣ ደግሞ የኢኮኖሚ ችግር አለ። እውነት ነው። አሁን ፈቃደኛ ከሆንክ ሰዓትም እየሄደ ስለሆነ አንድ ሁለት ነገሮችን እናውራ። ስለምን እናውራ? እኔ ስለ ትምህርቱ እያወራሁ ነው። ከደከማችሁ መተኛት ይችላል። አይ አታስብ። ትንሽ ነገሮችን እናውራ። አንድ 30 ደቂቃ ወስደን ትንሽ ነገሮችን እናውራ። ከአምላክ እንጀምርና ከዛ ክርስቶስ ላይ አውርተን ከዛ በኋላ ይበቃናል ማለት ነው። ምን ታስባለህ? እኔ በእናንተ ሃይማኖት ላይ በቃ ምንም ጥያቄ የለኝ። ሁልጊዜ የእናንተ ትምህርት እከታተላለሁ። ገባ? በእናንተ ሃይማኖት እውነት መሆኑን እኔ በልቤ ይቀበላለሁ። ክርስትና ውሸት መሆኑን ጭንቅላት ያለው ሰው ሁሉ ያውቃል። ተባረክ። በጣም ደስ የሚል እንትን ነው። እንደዚህ እውነቱን ማወቅህ በጣም ደስ ይላል። በጣም አሁን እስልምና እንዳትቀበል አንተ የያዘህ ምንድን ነው? እኔ በልቤ ተቀብያለሁ እኮ። ማሻአላህ። አላሁ አክበር፣ አላሁ አክበር። በጣም ደስ ይላል። ቁርአን ላይ ያለ ራሱ ይናገራል። ሲጀመር እምነት ራሱ መጀመሪያ በልብ ነው። በልብ ካመንክ በኋላ ያመንከውን ነገር ነው የምትቀበለው የምትመሰክረው ማለት ነው። እኔ በቃ በልቤ ሙስሊም ነኝ። በቃ ሙስሊም ማለት ሙስሊም ማለት አረብኛ እንኳ በትግርኛም ሙስሊም ማለት ሰላም ለፈጣሪ እጅ የሰጠ ማለት ነው። ሐቅኻ ትክክል ነው። ገባህ? እኔ በጭፍን አልከተልም። እኔ እስልምና የምወድበት ምክንያት እኔ አሁን ትግሬ ነኝ አይደለም። ኢምራን ሰላም ነው? እንዴት ነው? አለሁ። አወቅን? ለምን ሚዩት አደረጋችሁኝ? በዛኛው በዋናው አካውንት ጊፍት ሰጣን አስገባልከኝ መጣሁኝ እና ማሻአላ። በቃ አሁን ያው ትልቁ ይላል። ቆይ አንዴ ትልቁ ይላል። አሁን ግን እስኪ ቆይ አንዴ እሺ ላውራና አንዴ ንገር ትቀጥልሽ። ችግር የለም አለ እንደያ በእነዚህ መንፈስ እንቀጥል። ደስ ይላል። እንቀጥላለን። አሁን ሙስሊም ክርስቲያን ነው። ይህ ልጅ ቅድም ያወራው ልጅ ላሰማ እስኪ እና ቤቱ ነው እስኪ እየሰለመን ያልከኝ ክርስቲያን ያልከኝ ልጅ አሁን ያናገርከው እንግዲህ ሰው እሺ ቀጥል። አሳይ በጭፍን አልከተልም። ከዛ ወደ ቤቱ ይገባል። ቤቱ ገብተህ ስታይ ቤቱ ምን እንዳለ ይልሽ ትግሬ ሆነ አማራ ሆነ ኦሮሞ ሆነ ወንድም ሆነ ምንም ልዩነት የለም በስልምና ማለት ነው። እና ያው
ሪፖስት የሚያደርጋቸውን ቪዲዮዎች ስታያቸው ስትለና ይህ ድራማ አይደለም፣ ኢምራን ሼም አይደለም። አሁን በዚህ አሁን ሪከርድ ያደረኩት ቪዲዮ ነው እና እንዲህ አሁን ድራማ ሰው እየሰለመ ነው ማለት ሼም አይደለም። አሁን ሙስሊሙን ድጋሚ እያሰለማችሁ ትንሽ አይከብድም? መጀመሪያ እኔ ልጁን አላውቀውም። ገባ፣ ጥያቄ ጠየቀን፣ መለስንለት። ቀጥሎ ምን አለ? በልቤ አምኛለሁ አለ። ከዚህ በላይ ምን እናድርግ? እኔ ውስጤ ሰልሟል። ከክርስትና ከወጣው ቆየሁኝ። ኦልሬዲ ልቤ ሰልሟል። እንዳውም ምን አልኩት? እኔ ክርስትና ላይ እንወያይ ስለው እኔ ኦርቶዶክስ ነበርኩኝ፣ ግን አሁን ኦልሬዲ ልቤ ሰልሟል አለ። ኸላስ